የፈራነው ነገር ደርሷል ማለት ነው። እኔ ባለፈው ተናግሬያለሁ። እንግዲህ ይቺ ሾካካ በሰላም አልመጣችም። በቃ የእነሱ ፍቅር አስቀንቷት ብድ አርጓት ልትበጠብጣቸው ልታለያያቸው ነው የመጣችው ብያለሁ። እና የሚሰማኝ ሰው አልነበረም ማለት ነው። ይኸው አሁንም እንደገና እንደ አዲስ ብጥብጡ ተጀምረዋል ማለት ነው። ብሩክ ደግሞ እኔ ሁሌም ጀግና ምልህ በምክንያት ነው። ምክንያቱም እሷ የፈለገችው ሌላ ነው፣ እነሱም ደግሞ ተነቃቅተዋል ማለት ነው። ሀይሚና ብሩኬ ተነቃቅተውባታል እሷ ማለት ነው። ጀግኖች፣ እውነቴን ነው የምላችሁ። በቃ እንደዚህ ሆኑ፣ እንደዚህ ሆኑ። እውነት በጣም ነው ደስ የምትሉት። እና ይቺ ሾካካ ውሽሚት ውሽማ ልሁን ብላ ሾኮክ ብላ ልትገባ ነበረ። እነሱ ግን በሩን ዘግተውባታል። ሁለት ሆነው ማለት ነው። በሩን ዘግተውባታል። መሀላቸው እንዳትገባ በጣም ነው ደስ ያለኝ እንደዚህ በማድረጋቸው እውነት ለመናገር። እቺ ደግሞ በሆነ ምክንያት አድርጋ መታ የእነሱን ህይወት ልትበጠብጥ እንደባለፈው ምናምን ይሄን ለማድረግ እየሞከረች ነበረ። እና ምን አለች ብዙ ጊዜ ማለት ነው። ባለፈው ብሩኬ ብቻህን ነው ማውራት የምፈልገው። ብሩክ ደግሞ ሀይሚን ይዞ ነው የሚመጣው ሁሌ ማለት ነው። ምን አለፋሽ ከዚህም በኋላ 10 ጊዜ 20 ጊዜ ብትጠሪው ብሩክ ከሀይሚ ጋር ነው እንጂ የሚንቀሳቀሰው ብቻውን አያይሽም አንቺ። እኛ ሴቶች ስንባል እኮ እውነት ለመናገር አንዳንዴ ሰይጣን ናችሁ የሚባለው እውነት ነው። እና ባለፈውም እየተንጨረጨረች ነበረ ለምን ብቻህን አልመጣህም ብላ ማለት ነው። ጉድ እኮ ነው። ዛሬም እኔ ብቻህን ነው ማውራት የምፈልገው፣ ለምን ብቻህን አልመጣህም? ኧረ ጉድ! ቆይ ምንድን ናት እቺ ሴትዮ ግን? ምንዋ ነው የሚያማት ግን? ምንድን ነው እንደዚህ በሰው እንትን እንደዚህ ማበድ፣ በሰው ህይወት ምናምን እንደዚህ ማበድ ምን ይሉታል? እውነት በጣም ነውር ነው እናንተ። አንቺም ያቺ ሄርሜላ የምትባል ሴትዮ እውነት በጣም አብዝታችሁታል፣ አበዛችሁት። ምንድን ነው እንደዚህ ወንድ ላይ እንደዚህ ሙጭጭ ማለት ምን ይሉታል? አሁን እውነት በጣም ነው የሚያስጠላባችሁ። አንቺ ደግሞ ይሄ ዲኤንኤ ብለሽ መጣሽ ምንድን ነው የሚባለው ልትለጠፊ። ብሩክም ናቅቶብሻል። አራዳ ነው እናቴ፣ የአራዳ ልጅ ነው። ሀይሚም አራዳ ናት። እና ደግሞ ሀይሚ ፊት እንዳሰጫት እንደታምናት ምንም ብትልሽ ማለት ነው። ምክንያቱም በውስጥም በውጭም እያስቸገረችኝ ነው ብለሻል ማለት ነው። እና አንቺም ኃይለኛ ሆኝባት። አዎ ምንም አታመጣም። እውነቴን ነው። ሁለታችሁ እንደዚህ እንትን ሆናችሁ አንበሳ ሆናችሁ ከተነሳችሁባት ይቺ ሾካካ ምንም አታመጣም ማለት ነው። እኔ የሚያሳዝነኝ እውነት ያቺ ቢኒ የሚባል ልጅ ነው ማለት ነው። እንደዚህ ስትሆን እሷ እኮ በእሷ ቤት በቃ አራዳ ሆና ሞታለች። ዲኤንኤ ያስደረጋ ከዛ በኋላ የሆነ ነገር ፈልጋ ምናምን ከዛ ወደ ብሩክ ጋር ልትጠጋ ከዛ ደግሞ በሷ ቤት ሀይሚ ወደ ውጭ ልታስወጣት። አራዳ አንቺን ብሎ አራዳ እውነት። ኧረ ተይ ግን የሰው ቤት አታፋቱ። አንቺና መሰሎችሽ የሰው ቤት የሰው እንትን አታፋቱ። የሚዋደዱ ሰዎች ደግሞ አታለያዩ። ብሩክና ሀይሚ ደግሞ መቼም አይለያዩም። የሚገርምሽ ነገር ማለት ነው። አንቺ 10 ጊዜ ገብተሽ ብትጠብጪ እነሱ አይለያዩም። ምክንያቱም ከዚህ በፊት ራሱ አልተለያዩም። አንቺ ስንት ነገር አድርገሽ ስንት ጉድ አድርገሽ ስንት ነገር ዋሽተሽ ብሩክን አታለሽ ያን ሁሉ አልፈው ከእንደገና ራሱ ዛሬ እዚህ ላይ ደርሰዋል ማለት ነው። አሁንም ድጋሚ የሚገርምሽ ነገር አንቺ እየተቃጠልሽ ትኖሪያለሽ እንጂ ድጋሚ እነሱ የሚያስቀና ህይወት የሚያስቀና ፍቅር ይኖራሉ ማለት ነው። እና አንቺ ደግሞ ኋላ ኋላቸው እየተከተልሽ ትኖሪያለሽ። ይልቅ አንቺና ያቺ ሄርሜላ ናት ምንድን ነው የምትባሉ ኮተቶች ማለት ነው፣ በጊዜ ህይወታችሁ ብትኖሩ ይሻላል። ምክንያቱም ያለ ብሩኬና ያለ አብርሽ ወንድ የለም ያላችሁ ይመስል እንደዚህ ፉቅቅ ትላላችሁ ማለት ነው። እና አትድከሚ እዩ አሩስ እያሉስ ነው ስምሽ እዩ ብለውሻልና አትድከሚ። እነሱ ከሆነ አይለያዩም ነው የምንልሽ። እና ዘቅዝቀን ፎቶሽን ዘቅዝቀን እንዳንወርድብሽ ነግሬሻለሁ።
ስርዓትሽን ያዢ ማለት ነው። ስርዓት መያዝ ጥሩ ነው። ስርዓትሽን ያዢ፣ ካልሆነ ደግሞ እንወርድብሻለን። ክብራችሁ ደግሞ ክብራችሁን ጠብቁ። ከሁሉም በላይ ክብር ስለሆነ ሴት ልጅ ክብር በቃ ክብር አላት። እውነት የሚያከብራት አሁን እንበልና ሀይሚና ብሩኬ ቢለያዩ እንበል ዝም ብለን ማለት ነው። አንቺ አሁን ብሩኬ ከአንቺ ጋር ቢሆን አንቺን ያከብርሻል? ምክንያቱም አንቺ ነሽ እየተለጣጠፍሽ ያለሽው። ስለዚህ እንዴት ነው የሚያከብርሽ እሱ? ቆይ እንዴት ያከብርሻል? እና ለምንድን ነው በዚህ ልክ ክብራችሁ ዝቅ የምታደርጉት? ያልሆነ ነገር አምጥተሽ ለሀይሚ ትነግሪያለሽ፣ ያልሆነ ነገር አምጥተሽ ለብሩኬ ትነግሪያለሽ። የሚገርምሽ ነገር ሁለቱ ተነቃክተው ጠብቀውሻል ማለት ነው። አሁን የመጣሽበት ርቀት አውቀውታል እነሱ ሁለቱ ማለት ነው። ስለዚህ አይለያዩም። አንቺ ብዙ ጊዜ ብቻህን ነው ላወራህ መፈልገው ምናምን ብትይም እነሱ ከሆነ አይለያዩም። አንድ ላይ ነው የሚሰሩት፣ አንድ ላይ ነው የሚመጡት። ብሩኬ መቼም ቢሆን ብቻውን አታገኘውም ከዚህ በኋላ ማለት ነው። ምክንያቱም ሀይሚ ቅመም ከዚህ በኋላ ላንቺ አትተውልሽም። መጀመሪያ ተሳስታለች፣ ብሩኬ ስላሳሳትሽው እንጂ ሀይሚንም ተሳስታለች፣ የእሱ ባላት አመለካከት ማለት ነው። እና ድጋሚ ደግሞ አንቺ መጥተሽ የዛን ጊዜ ያደረግሽውን አሁንም አድርጌ በጠብጣቸዋለሁ አለያያቸዋለሁ ብለሽ ከሆነ ተሳስተሻል። አይለያዩም። ምክንያቱም እነሱ ብዙ ርቀው ሄደዋል አሁን ላይ ማለት ነው። ብዙ ርቀት ሄደዋል እና አርፈሽ ህይወትሽን ኑሪ። ያ ቢኒ የሚባል ምስኪን ልጅ ይዘሽ ቁጭ ብትይ ይሻላል። ምክንያቱም እሱንም አንዷ መታ እንዳትጠልፍሽ ማለት ነው። አንዱ ስታባሪ አንዱን እንዳይወስዱብሽ እና የማይፈልጋችሁን ወንድ ከምታሳድዱ ሴቶች ማለት ነው ክብር ይኖራችሁ። እውነት በቃ ሴት ልጅ ሁሌም ተፈላጊ ናት። እሷ ተፈላጊ ሆና ነው መገኘት ያለባት እንጂ እንደዚህ የማይፈልጋት ወንድ ጋር ጦል ማለት ጥሩ አይደለም ማለት ነው። ምክንያቱም ክብራችን በራሳችን ነው እንትን ማለት ያለብን እና ውሽሚቶች ተረጋጉ ላለው ኬት እንደመጣችሁ አላውቅም እና ተረጋጉ። እውነት በጣም ነው ያስጠላችሁት። አሁን እንዳው ሄርሜላ ሰሞኑ የፈጠሩትና ብሩሽና ሄርሜላ የፈጠሩት ድራማ አቅልሸልሾን አይምሯችን የምናፍታታው ደስ የሚለን እነ ብሩክ ቤት እና እንደ ሀይሚ ቤት ስንገባ ነው። ምክንያቱም እነሱ እንደዚህ አይነት መጨመላለቅ እንደዚህ አይነት ተንኮል አይሰሩም። በቃ ቀጥተኛ ስራ ነው የሚሰሩት እና እንደዚህ ይሄን ስራ ብዙ እንትን ባትሉት ይሻላል ማለት ነው። ብዙ ጊዜ ባታቆዩት ይሻላል። ምክንያቱም ቋጭታችሁ ይቺ የመጣችሁበት ሸኝታችሁ ወደ ራሳችሁ ህይወት ብታተኩሩ ጥሩ ነው ላለው ብሩክና ሀይሚ እና ለማንም እንዳትፈሩ። ብሩክ የሀይሚ መከታ ሁሌም የሷ መከታና በቃ ሰነድ አለ አይደል? ሰነድ እንድትሆን ነው የምንፈልገው። ብሩክ በርቱልን ሁለታችሁም። ማንም እንዳሰሙ ማንም ቅራቅንቦ እንዳሰሙ። እዩ ደግሞ ብሩክና ሀይሚ ብቻ አይደለም አንቺ ላይ የሚነሱት ማለት ነው። ሁሉም ሰው ነው አንቺ ላይ የሚነሳው። ስለዚህ አርፈሽ ብትቀመጪ ነው የሚሻለሽ። ምክንያቱም ሰዋችው የእነሱ ኦዲየንስ አትችያቸውም፣ ነግሬሻለሁ። እረፊ፣ አርፈሽ ብትቀመጪ ነው የሚሻለሽ። አርፈሽ ቤኒሽን ጠበቅ አድርገሽ ያዢ እና ድራማሽን አይሰራም። አሁን የመጣሽበት ርቀት ድራማውን ትተሽ ሌላ ነገር ጀምሪ። ይህንን ትተሽ ሌላ ርቀት ብትሄጂ ነው የሚሻለሽ። ምክንያቱም ይህንን አያዋጣሽም፣ በፍጹም አያዋጣሽም። መቼም አታገኙም ይሄንን ማለት ነው። መቼም ደግሞ የነሱን ሰላም አትበጠብጪም። ስለዚህ እረፊ እዩ፣ እረፊ። ልጅሽና ቢኒን ጠበቅ አድርገሽ ያዢ ማለት ነው። ይሁን አይሆንም ቢኒ እንዳያመልጥሽ ለማለት ነው። እና ሁለታቸው ደግሞ ለሰው ብለው ለአንቺ ብለው መቼም አይለያዩም ነው የምልሽ። ምክንያቱም እውነተኛ ፍቅር ስለሆነ ብዙ አመት ስላሳለፉ መቼም አይለያዩም እነሱ። ስለዚህ አትድከሚ ማለት ነው። ቻው ቻው ውዶቼ፣ ሰላም ሁኑ።